ነገ ውብ ቀን ጁምዓ ነው ኢንሻአላህ። ከዚህ ጋር በተያያዘ ምርጥ ታሪክ እነግራችኋለሁ ሰላት አለ ነብይ ጋር በተያያዘ ማለት ነው። ነገር ግን ከዛ በፊት የአላህ መልእክተኛ አለይሂ ሰላቱ ሰላም ብለዋል፣ አክሲሩ ሰላተ አለያ ሰላዋትን አብዙ አሉ። የውመል ጁምዓ የጁምዓ ቀን ወለይለተል ጁምዓ የሌሊት ጁምዓ ላይ ወይም ደግሞ የጁምዓ ሌሊት ላይ ፈመን ሰለ አለየ በእኔ ላይ ሰላዋትን ያወረደ ሰላትን አንድ ሰላዋትን ያወረደ በእኔ ላይ ሰለላሁ ዐለይሂ አሸራ አላህ ሱብሓነሁ ወተዓላ 10 ሰላዋትን ያወርድለታል ብለዋል። አምላካችን አላህ ሱብሓነሁ ወተዓላ በሱረቱል አሕዛብ ላይ በቀጥታ አዞናል። ኢነላህ አላህ ሱብሓነሁ ወተዓላ ወመላኢከተሁ መላኢካዎቹም ይሰሉነ ዐለ ነቢይ ባላህ መልእክተኛ አለይሂ ሰላቱ ሰላም ላይ ሰላዋትን ያወርዳሉ። ያ አዩሀለዚነ አመኑ እናንተ ያመናችሁ ሰሉ ዐለይሂ ወሰልሙ ተስሊማ ብለው አላህ ሱብሓነሁ ወተዓላ በቀጥታ አዟን ማለት ነውና ሰላዋት አለ ነብይ ማብዛት ይጠበቅብናል። እና ከዚህ ጋር በተያያዘ ሰላዋት አለ ነብይ የሚያበዛ አንድ ሷሊህ ሰው ነበር እና ይሁዲ ጎረቤት ነበረው እና ሁሌ ሲገናኙ ይሄ ሷሊሁ ሰው ሰላዋት አለ ነብይ ያበዛን አላሁመ ሰሊ ወሰለም ዐለ ነብይ መሐመድ አላሁመ ሰሊ ወሰለም ዐለ ነብይ መሐመድ እያለ ሁሌ ሲል ይሰማዋል። እና አንተ ሰው ሆይ ምንድነው ከዚህ ያገኘው ነገር ምንድነው? ሁሌ ስትል ሰማሃለሁ። ስንት አመታችን ጎረቤት ከሆነን በጣም ብዙ ጊዜ እንደዚህ ስትል ስታበዛ ሰማሃለሁና ያገኘው ነገር ምንድነው ይለዋል። ወይም ደግሞ ጥቅሙ ምንድነው ብሎ ሲጠይቀው ሰላት አለ ነብይ ማብዛት በረካ እንዳለው አላህ Subhanahu Wa Ta'ala እንዳዘዘው እንደዚሁም ደግሞ ሰላት አለ ነብይ ማውረድ ከችግር እንደሚያወጣ ነገራቶችን እንደሚያስተካክል ኢባዳ እንደሆነ ጭምር ይነግረዋል ማለት ነው። ከዛ በኋላ ይሁዲ አረባክህ ከችግር ያወጣህን አለው። አዎ ከችግር ያወጣኛም ብሎ ይናገራል ሷሊሁ ሰው ማለት ነው። ከዛ ሁሉ ያለ ሰላት አለ ነብይ ያበዛ ከዛ ለምን አልፈትነው የሚልና ይሁዲ ተንኮል ያስባል። ምንድነው ተንኮል ያስበው? ቀለበት ነበርውና የወርቅ ቀለበት ያንን የወርቅ ቀለበት አወጣና እኔ የሆነ ቦታ ሊሄድ ስለሆነ ይሄንን ቀለበት እስኪ ያዝልኝ ብሎ ይሰጠዋል ለሙስሊሙ ሰው ማለት ነው። ከዛ ሙስሊሙ ምንም ችግር የለውም ብሎ በአማና ከጓዳው ወስዶ ያስቀምጠዋል። ይሁዲ እየተከታተለ ስለነበረ ከጓዳ ያስቀመጠበትን ቦታ አየና አነሳና ያንን እንትን ወደ ሆነ ቦታ እንደሄደ አስመስሎ ነበር መጀመሪያ ሄዶ የነበረው። የሷሊሁ ሰው ወይም ደግሞ ሙስሊሙ ሰው ሳያይ ያነሳና ያንን ቀለበት ጥልቅ ወደ ሆነ ባህር ይጥለዋል። ወደ ባህር ይጥለዋል ማለት ነው። ከዛ ከተወሰነ ቀናት በኋላ ይመጣል ይሁዲ ማለት ነው። ሲመጣ ከተወሰነ ቀናት በኋላ እንደዚህ አንድ ሁለት ቀን ምናምን ቆይቶ ሲመጣ እንትኑ ይጠይቀዋል። ቀለበቴን ፈልጌ ነበር ምናምን ይለዋል። እንዴ ቆያለሁ ብለኸኛል ነበር እንዴት ቶሎ መጣህ ምናምን ይለዋል እንትኑ ማለት ነው ሷሊሁ ሰው። አይ እንትን መንገዱ እንትን ብሎ ስለነበረ ቶሎ መጣሁ ምናምን ይለዋል። ከዛ ቀለበትን ከመውሰድ በፊት ግን እንትን ምሳ ስለተዘጋጀ ምሳ በልተህ ትሄዳለህ ምናምን ይለዋል። ከዛ በኋላ ሚስቱን ምሳ ቅርቢ ሲላተኝ እሺ ቆይ አንድ ጊዜ አሳውን ልጥበስና አመጣለሁ ምናምን ብላ አሳውን ትጠብሳለች። ከዛ አሳውን እንትን ይሄን ስታጸዳዳ ቀለበቱን ታገኛለች። ከዛ ባሏን ትጠራዋለች። ባሏን ስትጠራው የሆነ ቀለበቱን ያን ያስቀምጠውን ቀለበት ሚስቱ ማይተው ስለነበረ ይሄ እሱ ቀለበት አይደል እንዴ ምናምን ብላ ስትነግረው ያን ሷሊ ሰውዬ በጣም ይደነግጣል። ከዛ ወደሱ መጣና ደንግጦ ያየዋል። ከዛ ቀለበቴን ልታመጣ ሄደ ቀለበቴን አጣኸው እንዴ? ምክንያቱም ቀለበቱን እንደጣለው እርግጠኛ ነው። ስለዚህ ቀለበቴን አጣኸው እንዴ ጣልከው ምናምን አይለው። ያኒ እሱ ሰዎች ጋር ወስዶ ለማዋረድ ነው። ከዛ ምን አለ በቃ ሙስሊሞች ፊት አንተ ጥሩ ሰው ስትጫወታለህ፣ ነገር ግን አንተ የማትረባ ሰው እንደሆንክ ሂጄ እናገርልሃለሁ። ከቃሪያ ወይም ደግሞ ከህዝቦች በጣም ጥሩ ሰው እንደሆንክ ሰዎች ያውቃሉ፣ ግን አንተ ሌባ ነህ ምናምን እያለ መሳሪያ ቢጀምራም ማለት ነው ይሁዲው። ከዛ ሰውየው አይ ይሄ አይደለም የገረመኝ ብሎ ቀለበቱን ያሳየዋል። በጣም ያኔስተግረብ እንዴት ሊሆን ልቻለ ምናምን ብሎ ቀለበቱን ያሳየዋል ለይሁዲው ማለት ነው። ከዛ ይሁዲው ያንን ቀለበት ሲያሳይ ካነሆ እሱ ነው እያለ ራሱን ይስታል ማለት ነው እንትኑ ይሁዳ። ከዛ በኋላ ራሱን እስከሳተ በኋላ ተነሳ። በኋላ ላይ ሲነሳ ከእንቅልፉ ሲነሳ ወይም ራሱን ከሳተበት ሲነሳ ቀለበቱን ያሳየዋል። አላሁመ ሰሊ ወሰለም ዐለ ነብይና መሐመድ ያለ ነው ያን ሰውዬ ማለት ነው ሷሊሁ ሰው። ምን ነው ምናምን ሲለው አይ እኔ እኮ ይሄን አርጌ ነበረ ብሎ ይሁዳው ያለውን ነገር ለሷሊሁ ሰውዬ ይነግረዋል። መጨረሻ ላይ ይሄ ሰውዬ ያለው ይሄ ነገር እየተከሰተው በቃ ሰላት አለ ነብይ ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala ይሄንን ነገር አንተ ምንም ነገር ብታደርግ ይሄ አላህ Subhanahu Wa Ta'ala አለ ኩል ሸይን ቀዲር በሁሉ ነገር ላይ ቻይ ስለሆነ ነገራቶችን አስተካክልልኝ አንተ እንደዚህ ተንኮል ማሰብ አልነበረብህም ብሎ ሷሊሁ ሰውዬ አስተማረው ማለት ነው። አስተማረውና ያን ሰውዬም ሸሃዳ ያዘ ወደ እስልምና ገባ ይሁዲው ሰውዬ።
እስልምናን ተቀበለ ማለት ነው። እና ምን ልላችሁ ፈልጌ ነው ሰላዋት አለ ነብይ ማብዛት በጣም ብዙ ትሩፋት አሉት። የአላህ መልእክተኛ አለይሂ ሰላቱ ወሰላም ሸፋዓዬን የኔን ሸፋዓ የሚያገኘው ሰው ራሱ ሰላዋት አለ ነብይ ነው ብለዋል። ሰላዋት አለ ነብይ የሚያበዛ ሰው ነው ብለዋል የአላህ መልእክተኛ አለይሂ ሰላቱ ወሰላም። እንደዚሁም ደግሞ ያኒ ኸጣያችን ወይም ደግሞ ወንጀልን ያሳብሳል። እንደዚሁም ደግሞ ሐሰናቶችን 10 ሐሰናትን እንደሚጻፍልን የአላህ መልእክተኛ ተናግረዋል። እንደዚሁም በጣም ብዙ ነገራቶችን ያስገኛል። ብዙ ሰበቦችን ያኒ ረሱል ሰለላሁ ዐለይሂ ወሰለም ከሰላዋት አለ ነብይ ጋር በተያያዘ በጣም ብዙ ሐዲሳቶች ነግረውናል። ከዚህ በፊት ቪዲዮ ሰርችላችኋለሁ። እሱን ብታዳምጡ ደስ ይለኛል። አላህ ያህፍዝኩም። እንደተማራችሁበት ተስፋ አደርጋለሁ።